እንዴት ነህ? ደህና ነህ? የት ሆነኝ የጠፋኸው? ሳድግ እንደ አብርሃም መሆን ነው የምፈልገው። ማለት እንደዚህ በሄደበት የሚሞቀው የሚመቸው የነበረበትን የሚረሳ አይነት ሰው አስባችሁታል? ትላንትና ከሷ ወደ ውጭ ሲል የነበረ ሰው እሷ የት ሄደች እንደ እስትንፋሱ የእሷ መራቅ እንደሚያሰጋው ሰው እንዳልነበረ ዛሬ ሰላም ለማለትም ቀፉታል። እያያችሁት ነው። ምንድነው አሁን ህመም ነው የምትሉት? እኔ ህመም ነው ጤነኛ አይደለም ምናምን እንደዚያ እኔ ሁሌ እናገራለሁ። ሁላችሁም የምትረሱት ነገር አይደለም ብዬ አስባለሁ። የሆነ ነገር አድርጋበት ነው ምናምን እያላችሁ የምታወሩ ሰዎች ሄርሜላ ደግሞ አደረገችበት አሁን ወደ እሷ የሚሄደው ኦኬ ሸተዳር ላይ ሆኖ ከሚስቱ ጋር ቢጣላና ወይ ዛሬ እንትን ቢል ቢጨቃጭቅ በሆነ ጉዳይ ወይ አንቺ ጭቅጭቅ በስቶብኛል ብሎ ደግሞ አንዷ ጋር ሊሄድ ነው እንዴ? አብሮ መኖር ማለት እኮ ሁሉንም መጥፎንም ጥሩንም ጊዜ አብሮ ማሳለፍ እንጂ አንዴ ሲሞቅ አንዴ ሲቀዘቅዝ ቦታ እየቀያየርክ ራስን የምታመቻችበት አይደለም። አብሮነት መዝናናት ሲሆን ከሄርሜላ ጋር ፈቀዳችሁ። እሷ ላዝናናው ስትል ግን ጤነኛ አይደለም ብላችሁ ከመንገድ አስቀራችሁት። አሁን ሰላም ነው ወይ መዝናናቱ ያሳለፍኩ ጊዜ አሪፍ ነው ምናምን ተብሎ እኮ አይጠቅም። ዴቭ ያሳፍራል። አንተ እኮ በቦታው ነበርክ። አንደኛው ከዳኒ ጋር መሪ የነበርከው አንተ ነህ። እቺ መኪና ከዚህ ከወጣች ሙቼ ይገኛለሁ ስትል የነበረው አንተ ነህ። ስለዚህ ያኔ ሩታ መዝናናት እንፈልጋለን ለጊዜው ይዘነው ስትል ምን አድርጋል? ከልክላል። አሁን ሄርሜላ ጋር ግን ሲሆን ደስተኛ ናችሁ። ስለዚህ እናንተ እኮ መጀመሪያ ለይታችኋል እኮ ጎራችሁን እኮ ለይታችኋል። እናንተ ከማንም ጋር ይሁን ጉዳያችን አይደለም ብትሉም ጉዳያችሁ ግን ከሄርሜላ ጋር እንዲሆን ነው። ለዛ ደግሞ እያመቻቻችሁት ነው። ሰላም ውድ የቻናሌ ቤተሰቦች እንደምን አላችሁ? እንደምናችሁ? እኔ ያለሁላችሁ ሁሉም አማን ሁሉም ሰላም በያላችሁበት ምጭት ይበላችሁ። አሁንም ከቀጠለውን ቪዲዮ ይዘን መጥተናል። እኔ ከአቅሜ በላይ ሆኗል የአብርሽ ሁኔታ የአብርሽ ነገር የማይጨበጥ እንደዚህ ጭራ የሌለው ጫፍ የሌለው ነገር ሆኗልና እንዴት እንደሚሆን እንዴት እንደሚቋጭ ግራ ነው የሚገባችሁ። ማለት አንድ እዚህ ጋር ነው ስትሉት እዛ ጋር ይሆናል፣ እዚህ ጋር ነው ስትሉት እዛ ነው። ምን እንደሚፈልግ ፍላጎቱ የማይታወቅ ምን እንደሚያስደስተው ከማን ጋር መሆን እንደሚመርጥ በግልጽ የማይናገር ሁሉም ያማረውን ነገር ሁሉ ማድረግ የሚፈልግ ሰው ሆኖብናልና እኔ ወዴት እየሄድን እንደሆነ በጣም ነው ሳስበው። በዛ ላይ አብሮት ያሉ ሰዎች ደግሞ ሁሉም አብዛኛው በሚባል ሁኔታ የራሳቸውን ስሜት ብቻ የሚያዳምጡ የሰውን ስሜት የማያዳምጡ አይነት ሰዎች ናቸው። በዚህ ሁኔታ የት ነው የሚደረሰው የሚለውን እንግዲህ ወደፊት የምናየው ነው። ግን በጣም አድካሚ ነው ሁኔታውን ስታዩት ሁላችሁም ድክም ብሏችሁ እንደሆነ ይሰማኛል። እኔም እንደናንተ ተከታታዮቻቸው ስለሆንኩ ማለት ነው። ስለዚህ ምንድነው እስኪ ደግሞ አብርሽ ይዞልን የመጣው ካለን መቼም የሱ አያልቅበት የሆነ ሰው ነው፣ የሚያልቅበት ነገር የለውም። እስኪ እሱን እናያለን። ግን ሁሌም እንዳትረሱ ሰብስክራይብ ማድረጋችሁን፣ ቪዲዮን ደግሞ ከወደዳችሁት ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቀጥታ ወደ ቪዲዮ ጠፋኸው ሳድግ እንደ አብርሃም መሆን ነው የምፈልገው። ማለት እንደዚህ በሄደበት የሚሞቀው የሚመቸው የነበረበትን የሚረሳ አይነት ሰው አስባችሁታል? ትላንትና ከሷ ወደ ውጭ ሲል የነበረ ሰው እሷ የት ሄደች እንደ እስትንፋሱ የእሷ መራቅ እንደሚያሰጋው ሰው እንዳልነበረ ዛሬ ሰላም ለማለትም ቀፉታል። እያያችሁት ነው። ምንድነው አሁን ህመም ነው የምትሉት? እኔ ህመም ነው ጤነኛ አይደለም ምናምን እንደዚያ እኔ ሁሌ እናገራለሁ። ሁላችሁም የምትረሱት ነገር አይደለም ብዬ አስባለሁ። የሆነ ነገር አድርጋበት ነው ምናምን እያላችሁ የምታወሩ ሰዎች ሄርሜላ ደግሞ አደረገችበት አሁን ወደ እሷ የሚሄደው ይሄ ምንም አይደለም። ይሄ የአብርሃም ጨዋታ ነው፣ እሱ የሚጫወትበት ጨዋታ። እዚህኛው ሲደብረው እዛ ይሄዳል፣ እዛ ሲሄድ እዚህ ይመጣል። በቃ እንደዚህ ጅዋጅዌ እንደዚህ ሰውን እንዳታለለ እንደሸወደ
እሱን ራሱን እንደ ታማሚ እየቆጠረ አንድም ሌላ በጣም የሚገርመኝ ቤተሰቦቹ ናቸው እህቱ ወንድሙ እሱ ሙጥቀ ጤነኛ አይደለም እኛን ጤነኛ አይደለም ጤነኛ ያልሆነ ሰው እንደዚህ ይሆናል እንዲህ በሄደበት ይለምዳል ጤነኛ ያልሆነ ሰው እኮ ምንም ነገር አይመቸው ይሄ 5 ቀን 4 ቀን 6 ቀን እየተዝናና አልጋ እየቀየረ ቦታ እየቀየረ እየቀያየራቸው ነው እየተጫወተ ያለው ስለዚህ የአብርሃም የሚጫወትበት የሱ ጌም ነው እንጂ ከህመሙ ጋር የሚያገናኘው ምንም ነገር የለም አሞታል የምትሉ ሰዎች መጀመሪያ ራሳችሁን ቼክ አድርጉ ምክንያቱም ይሄ የህመም ነገር አይደለም የታመመውም ከሆነ ህመሙም ከሆነ በሴት ጉዳይ የሚያዝ ህመም ነው እንጂ ያለበት ሌላ የአእምሮ እክልም ሌላ ችግርም የለበት ሴት አይችልም ከአንድ ሴት መርጋት አይችልም መቆም አይችልም በቃ እሱን ህመም ካላችሁት እሱ ህመም ነው እኔ ሌላ የተለየ ህመም አላየሁበት አታድርጉት ነገር ግን ይኸውልሽ አንድ ነገር ልንገርሽ ቡዜ እሷን እያመጣችሁ እሷን እየጎተታችሁ ምናምን ስለሆነ ነው እንጂ በዛን ሰዓት እናንተ እንድታገኙት ያልፈለግነው እሷ ከሌለችበት ውጭ እኮ መጣችሁ ነበር አይደል እንዴ ባሌለችበት እኮ ከለከልሽን ለምን እሷን ታውቁ አመጣለሁ ነገ እመጣለሁ ኖ እንዳትመጪ ኖ በመጀመሪያ ወደ እሷ እንደሄደ ያለው ነገር ስላልተመቻት ሁኔታዎችን እሷ መጠበቅ ስለምትፈልግ ወደ እሷ እንደመጣ ማንም ሴት ጥሏት እንደሄድ አትፈልግም ምክንያቱም ከሷ ተለይቶ ረጅም ጊዜ የቆየ ሰው ነው ወደ ቤቱ ሲመጣ እነሱ ደግሞ እያሉት ያለውን ነገር ለሷ አልተመቻትም በቃ እሷ ደህና እንደሆነ ነው የምታስበው እነሱ እንዳመመው ነው ከዛስ ከከለከለቻቸው በኋላ ምንድነው ያደረጉት ነው እዚህ ጋር ነው ሁላችንም ማሰብ የሚገባን ነገር ከከለከለቻቸው በኋላ ግን ሄርሜላ የጠፋችበትን ቀን አስቡት እስኪ ሄርሜላ ሳትኖር የተጨቃጨቁበትን ቀን አስታውሱኝ ወይ ሄርሜላ ወይ ዳኒ ኖረው ነው ብጥብጥ ችግር ሁሌ እንደዛት ምትርምስ የነበረው የሁለቱ ነው ሄርሜላም ይሄን መቼም አትረሽም ቡዜም ምትረሻ አይመስለኝም ኤፍሬምም እንደዛው በተደጋጋሚ ለምንድነው እነዚህን ሰዎች የምታመጡብን እያሉ እየጨቀጨቁ ነበር ምክንያቱም እቺ ልጅ የምትፈልገው ለምንድነው የአብርሃምን ጤና ለመመለስ አይደለም አብርሃም ወደሷ እንዲመለስ ነው እየሞከረች ነበረችው ስለዚህ ሩታ አሳልፋ መስጣት ነበረባት በሰዓቱ እንደዛ መድረግ ነበረባት ወይ ስለዚህ አሁን አንቺ ከኛ ጋር እንዲገናኝ አትፈልጊም እሷ ግን ትፈቅዳለች ምናምን ካልሽ ሲጀመር ደበቃችሁላት እናንተም እያወቃችሁ ከሱ ጋር የፈለገችውን ያክል ጊዜ እንድታሳልፍ ፈቀዳችሁላት ከዛውጭ ስትመጣ ራሱ በተደጋጋሚ የምናየው ነገር ምንድነው ሩታ እግሯ ውጥት እንዳለ መጣ የምትደባብሰው የምትስመው የምትነካው እሷ ነች እናንተም ዝም ነው የምትሉት በሰዓቱ ስለዚህ ሩታን እንደ ጥፋተኛ እናንተን ደግሞ እንደ እንትን ምናምን አይደለም እናንተ እኛን አራቅሽን የምትሉት ለሱ አሰባችሁ ከሆነ ስለናንተ መራቅና መቅረብ ምን አስጨነቃችሁ ታዲያ መጀመሪያ ደህና ነበርክ ከኛ ጋር ነበርክ ከናንተ ጋር መሆን ፈልገው እያልክ ነበር ምን እንዳስነካቸው አላውቅም አሁን ምን ሆነህ ነው እየተዛመን ነበር ሩታ እኮ ምንድነው ይነካ ጭንቀት ብቻ ነው እዚህ ሁላችሁም ጭንቀት ለምን እንዴ ምን እያልከን ነበር ከኛ ጋር ባለች ጊዜ ሩታ ሲጀመር ጭንቀታቸው እኮ አንተ ነህ ማንም እኮ ሌላ ጭንቀት እኮ የለባቸውም አንተ ሰላም ነኝ ነገሮችን በትክክል የምታከናውን እንደ ደህና ሰው አክት ማድረግ ብትችል ኑሮ እነዚህ ሰዎች ይጨቃጨቃሉ ወይ ይችም እኮ ቁርጣን አውቃ ትቀመጥ ነበር ግን አንተ ራስን ለታመምክ ራስን በራስ መንገድ እንደማትሄድ እያስመሰልክ ስለነበረ ተጨቃጨቁ ተበጣበጡ ስለዚህ አንተ ደግሞ ይችን ምክንያት አድርገህ ሰበብ አድርገህ ረበሹኝ ብለህ ወደ ሄርሜላ ተመለስክ ስለዚህ ለምንድነው ማለት ይሄን ያክል ራስን መደበቅ ያስፈልጋል እኔ በጣም ነው የሚያሳዝነው ማለት እኔ ሄርሜላ በፊት የነበረችውን ሁኔታ ምን ያክል እንትን ስለ እንደነበረ ታስታውሳላችሁ አሁን ሩታን ደግሞ በምን ያክል አስቡት ይሄ ልጅ በአንድ ቀን በሁለት በሶስት ቀን ሌላ ሰው እየሆነ ነው የሚመጣው ስለዚህ ድራማህም ቢበቃ እና ጎራህም ብትለይ በትክክለኛ ፍላጎትህን ብታሳውቅና እርፍ ቢሉ ሰዎችን ሴቶችንም ከመጉዳት ቤተሰቦችን ከማስጨነቅ ራስህም ደግሞ ለራስህም ልክ ያልሆነ ነገር ነው ይሄን እያረክ ያለው ስለዚህ መብቃቱ ቢበቃ ይሻላል እንዴ እኮ ምንድነው የምትፈልጉት እስኪ በግልጽ ንገሪና የምትፈልጉትን ነገር ንገሩኝ እኮ እንዴ ልጁ ደህና አይሁን ነው ወይ ፍላጎታችሁ ያ ነው ወይ ሩታ ልጁ ደህና አይሁን ነው የምትፈልጊ ይሄንን ነው እንዴ ለምንድነው ሁለታችሁ ማትግባቡት እኔ የዴብ ሁኔታ ግርም ነው የሚለኝ ማለት እንዴት ነው እንደዚህ ክርበት ያልከው እንዴት ነው እንደዚህ አንድ ቦታ መርገጥ ያልቻልከው ሰላም የሚሆነው ከሄርሜላ ጋር ሲሆን ነው ወይ ላንተ ሰላሙ
ሄርሜላ ጋር መቆየቱ ነው ወይ? ከሄርሜላ ጋር ካልሆነ ከሩታ ጋር ሲሄድ ደግሞ ሰላሙ የሚነሳ ህመሙ የሚቀሰቀስበት ሰው ለምንድን ነው የምትሆነው? እነሱ ለጤናው እንደማይጨነቁ ምናምን ሲጀመር ምንም የሚያስጨንቅ ነገር የለም። አሁን እኮ ለየን እኮ ሩታን እንደዚህ ስንላት ነበረ። አሁን ተገልብጦ ወደ ሄርሜላ ሲሄድ ምን ጎደለኝ ብሎ ነው የሚሄደው? ይሄ ልጅ ህፃን ነው እንዴ? ኦኬ ትዳር ላይ ሆኖ ከሚስቱ ጋር ቢጣላና ወይ ዛሬ እንትን ቢል ቢጨቃጭቅ በሆነ ጉዳይ ወይ አንቺ ጭቅጭቅ በስቶብኛል ብሎ ደግሞ አንዷ ጋር ሊሄድ ነው እንዴ? አብሮ መኖር ማለት እኮ ሁሉንም መጥፎንም ጥሩንም ጊዜ አብሮ ማሳለፍ እንጂ አንዴ ሲሞቅ አንዴ ሲቀዘቅዝ ቦታ እየቀያየርክ ራስን የምታመቻችበት አይደለም አብሮነት። ስለዚህ ዴቭ አሁን ይሄን ከማለት በፊት እስኪ እሱን ጠይቁት። ምንድነው አንደኛዋ ከዚህ ጋር ከዚህ ጋር የሚያደርግ ብላችሁ ጠይቁት። ወንድማችሁ ነው አይደለ? ምንም የሚያስፈራችሁ ነገር አለ? አሁን የነሩታንም የነሄርሜላንም ጉዳይ ታውትና እስኪ አንተ ምንድነው እንደዚህ የሚያደርግ? ባለፈው ሩታ ጋር ሆነ ታመሃላልነ፣ ከዛ ደግሞ አሁን ተመልሰ ደግሞ ወደ ሄርሜላ ተመለስክ። ምንድነው ፍላጎት ብለው እሱን ጠይቁት። አሞሃል እያላችሁ ያላመመውን የሱን የራሱን ትክክለኛ የሚፈልገውን ነገር የሚተውነውን ትወና እንዲቀጥልበት አትገፋፉት። መንገድ አታመቻቹለት። አሪፍ ነው ተመችቷል። ዴቪል እኛም እኮ ልንዝናና ወጥተን ነበር አይደል እንዴ? እንዳንዝናና እኮ የገደባችሁን እናንተ ናችሁ። መኪና መንገድ ዘግታችሁብን ስንት ነገር ያስጨነቃችሁ እኮ እናንተ ናችሁ እንጂ እኔ ልጁ እንዳይዝናና ያደረኩበት አንድ ምክንያት የለም። ገባ አይደል? ይሄን ነገር ግን የከለከላችሁት እናንተ ናችሁ። አረ እንደዚህ ነገር ይልን ሩታ እባክሽ ነገር ይልን። እነሱ የሚሰሙም ነገር አይደለም። ይሄ ነው በቃ መዝናናት ሲሆን ከሄርሜላ ጋር ፈቀዳችሁ። እሷ ላዝናናው ስትል ግን ጤነኛ አይደለም ብላችሁ ከመንገድ አስቀራችሁት። አሁን ሰላም ነው ወይ መዝናናቱ? ያሳለፍኩ ጊዜ አሪፍ ነው ምናምን ተብሎ እኮ አይጠቅም። ዴቭ ያሳፍራል። አንተ እኮ በቦታው ነበርክ። አንደኛው ከዳኒ ጋር መሪ የነበርከው አንተ ነህ። እቺ መኪና ከዚህ ከወጣች ሙቼ ይገኛል ስትል የነበረው አንተ ነህ። ስለዚህ ያኔ ሩታ መዝናናት እንፈልጋለን ለጊዜው ይዘነው እንሂድ ስትል ምን አርጋል? ከልክላል። አሁን ሄርሜላ ጋር ግን ሲሆን ደስተኛ ናችሁ። ስለዚህ እናንተ እኮ መጀመሪያ ለይታችኋል እኮ ጎራችሁን እኮ ለይታችኋል። እናንተ ከማንም ጋር ይሁን ጉዳያችን አይደለም ብትሉም ጉዳያችሁ ግን ከሄርሜላ ጋር እንዲሆን ነው። ለዛ ደግሞ እያመቻቻችሁት ነው። ከልጁ እናት ጋር ቢኖር ከልጁ ጋር ቢኖር ጥሩ ነው እያላችሁ ወጦ እንደፈለገ እንዲሆን እየፈቀዳችሁለት አሁንም የሱን ችግር ሸፍናችሁ ጥሩ ነው። እንደት እንደወንድም መቼም የወንድም ገመና ይሸፈናል። ግን እዚህ ጋር ሁሉም ሰው የሚያየው ነገር ነው። ሁሉም የሚፈርደው ነገር ነው። እኮ እንወጣለን። ይኸው እነሱ እያስጨነቁኝ እኮ ነው። ለዛ ነው ይኸውልህ የሱ ፍላጎት ከሀገር መውጣት ነው። እሷ ያለችውን ነገር ነው የሚለው። እንደዛ ነው ሀሳቡ። ምንድን ነው ያስነካቸው? አሁን እሷስ አንቺ ለሰው ለምን አትጠይቋትም? ይሄን ነገር ለምን ለኔም ብቻ ጠይቁኛላችሁ? እንደዚህ ማለት ነው የምንፈልገው። መልስ የላቸውም ሩታ፣ ምንም መልስ የላቸውም ሁለቱም። ፍላጎታቸውን እኮ ተነጋገረን። ይሄ ልጅ አሁን ከእናንተንም እየሰማችሁ አይደለም፣ ሄርሜላን እያለ ነው። ያኔም ከሩታ ጋር እያለ እናንተን የሚሰማበት ጊዜ አልነበረውም። ከሩታን ነው የሚለው። አሁን እሺ ምንድን ነው መልሳችሁ? እስካሁን የተናገራችሁ እንደዚህ አድርገው ይሁን እንደዚህ ስትሉ የነበረው ነገር እስካሁን ምንድን ነው የሚወጣችሁ? ከአፋችሁ የሚወጣ ምን ነገር አለ? በመጀመሪያ ምንም የምትመልሱት መልስ የላችሁ። ሩታ እየጠየቀቻችሁ ያለችው እያንዳንዷ ጥያቄ መልስ የላችሁ። በዚህ ሰዓት የምትመልሱት ምንም መልስ የላችሁ። ምክንያቱም ስራችሁን በደንብ ስለምታውቁት። እኔ በዚህ ልክ እኔ አላቅም። ብቻ በሰዮት አንገባም እኛ ምርጫችን የሱ ደና መሆን ነው እያላችሁ በዛኛው እጃችሁ ደግሞ ሌላ ሰው ስቦ እያስገባ ነው ወደሱ ህይወት። ስለዚህ ፌር አይደላችሁ ሲጀምር። አንቺ የማይሆን ነገር አትናገሪ ሩታ። አሁን የሱ ደህንነት ነው አይደል? ደህንነቱ ነው የሚያሳስብሽ ከአንቺ ጋር መሆኑ። እሱን ብቻ ንገሪ እስቲ ንገሪ። ደህና ነው እኮ አይደል? ደህና ነበር። ደህና ነው የሚለው ቃል ከአንቺ መስማት አልፈልግም። ከአንቺ ጋር አሁንም አይ ከሄርሜላ ጋር ይሁን እኔ ጋር አይሁንም ደህና ስላልሆነ ለሄርሜላ ልተወላት ብላ እንድታስብ ነው የምትፈልጉት? ሞኝ ናችሁ እንዴ እናንተ። ካልቻላችሁ እኮ ለሌላ ቤተሰብ አለ አይደል? እናት አባት አላችሁ አይደል? ሽማግሌ ሌላ ሽማግሌ አለ አይደል? ከአቅማችሁ በላይ ከሆነ እኮ አሳልፋችሁ መስጠት ትችላላችሁ። ምንም የምትፈቱት ችግር የለም እናንተ። ምክንያቱም የችግሩ አካሎች ናችሁ። በችግር ውስጥ ያለ ነገር ደግሞ ችግርን ሊፈታ አይችልም ሲጀመር። እናንተም ለራሳችሁ ከእናንተ ከራሳችሁ ጋር የሚያስታርቃችሁ ሌላ ሽማግሌ ያስፈልጋችኋል።
ሄርሜላም ቢሆን ሰላም አይሰጡም። አንተ ከሁለቱ ጋር ወስነህ ከአንዳቸው ጋር መሆን ካልቻል ለእኛ ለቤተሰቦችም እየተጨነቅን ነው። ጋሼ እየተጨነቀ ነው፣ አብዬ እየተጨነቀች ነው፣ እኛ እየተጨነቅን ነው። ተረዳኸን አይደል? ስለዛ አሁን አንተ እምልህ ነገር እነሱ ወይ ሁለቱ ይቅሩበና ከቤተሰብ ጋር ለጊዜው ለአንተ ወደ ራስህ እስክትመለስ ድረስ የሁለታቸውን ጉዳይ ባሉበት ተው። ቤተሰቦቹ ጋር በተደጋጋሚ የተናገርነው ነገር ነው። ከዛ ፋዘርም መጣው፣ ሌሎችም ቤተሰቦች ሽማግሌ መጡ። ወደ ጤናም እርቅ ምንም የሚያስፈልግ ከሆነ ከራሱ ጋር እንዲታረቅ የሚያደርግበት ነገር እንዲፈጠር በተደጋጋሚ ተናግረናል። ሁለታችሁ መፍትሄ እንደማትሆኑ ከእናንተ ቁጥጥር ውጭ ናቸው። እነዚህ ልጆች ታናሾቻችን ነው ብላችሁ ብታስቡም እነሱ ግን በዛ ልክ ሪስፔክት አድርገው የምትሏቸውን የሚሰሙ አይደሉም። እናንተም እንደ ትልቅ ደግሞ መሀል ላይ ሆናችሁ ነገሮችን ለማስተካከል የምትሞክሩ ሰዎች አይደላችሁም። ስለዚህ ወደ ተሻለ ሰው ማሸጋገራችሁ አብርሃም ከተስማማ እሱ አይወድም። እሱ ከሴቶች ተነጥሎ መቆየት አይፈልግም። እርግጠኛ ነኝ ጠፍቶ መምጣቱ አይቀርም። ግን ቢሆንም ቢያንስ ለትንሽ ጊዜ እንኳን ሰላም እንዲሰማ ትንሽ ረገብ እንዲል እሱ ከዚህ ነገር ዞር ማለቱን ጥሩ ሀሳብ ነው። ሆነ በግልጽ ለማውራት በሁለቱም ሴቶች ፊት ሆነ ልታወራን አትችልም። የብቻችን ሆነን ከቤተሰብ ጋር ሆነን እናውራ። ስለዚህ እናት አባታችን ጋር እንሂድ አይደል? እሺ በጣም ጥሩ። እስኪ ከተስማማ ከቆየ መቆየት ከቻለ እኛ ደስ ይለናል። አስችሎት እዛ የሚቆይ ከሆነ እነሱም ያግዙታል፣ ይረዱታል ብዬ አስባለሁ። ምክንያቱም የልጃቸውን ሁኔታ ቤተሰብ እናትም አባትም መረዳት ይችላል፣ ማወቅ ይችላል፣ በደንብ ያቀናል። ከልጅነታችን ጀምሮ እያንዳንዷን ነገር ስለሚያውቁ ምን እንደሚፈልግ ፍላጎቱን ይረዱታል ብዬ አስባለሁ። ምክንያቱም እዚህ ጋር ያላችሁት ሁላችሁም ስላልተረዳችሁት ማለት ነው የእሱን ፍላጎት። አወራን፣ ማውራት ያለብንን አውርተናል። እናንተ እዚች ጋር የእናንተ መጣላት የእናንተ እንትን ምንም ለልጁ የሚጠቅመው ነገር የለም። ሁለታችሁም የራሳችሁን ላይፍ ኑሩ። አሁን ምንድነው ሁለታችሁም ጋር ሲሆን ጤነኛ እየሆናችሁ አይደለም። አንቺም ጋር ሲሆን አንቺ ጭራሽ ከቤተሰቡ ጋር እንዲሆንም አትፈልጊም። እሷ ጋር ሲሆንም አንቺ ደህና አይደለሽም። በቃ አያችሁት አይደል? ቡዜ ከሩታ ጋር የተለየ ችግር ነው ያለባት ፋሚሊስ የማይቀረፍ። ምክንያቱም እያንዳንዷን ነገር ያት ሩታና ቡዜ የሚስማሙ ሰዎች አይደሉም። ሁለቱም ቀኝና ግራ ናቸው። አንዳቸው ለአንዳቸው ምንም ቡዜ በተደጋጋሚ አስባችሁታል። ምትነካው እየነካች ያለችው እስካሁን ሩታ ነው። በቃ እሷ ከቤተሰቡ ጋር እንዲገናኝ እንደማትፈልግ፣ ጤንነቱን እንደማትፈልግ፣ ደስተኛ እንደማትሆን። እንዴ ይች እኮ የመጀመሪያ ሚስቱ ነች፣ የልጁ እናት እኮ ነች። ልጇ ያለ አባት ብሎ የሚያወራለት ጥሩ አባት እንዲሆን የማትፈልግ ይመስላችኋል እንዴ? ይች ልጅ እኮ ገና ሄርሜላ እኮ ከእሱ ጋር ህይወት ያልጀመረች ምኑንም ያላወቀች ሴት ነች። አብሮ ያልኖረች ረጅም ጊዜ ያልቆየች በፊት ከድሮ ከልጅነቱ ጀምራ የማታውቀው ነች። ስለዚህ ሩታን ሰላሙን እንደማትፈልግ ሄርሜላን ግን የተሻለ ለሱ ሰላምና ጤንነት የምትመች አይነት ሴት አድርጋችሁ የምትስሉት ይሄ የቡዜ ሩታን ያጠመደችበት ትልቁ ማሳያ ነው። ቡዜ እሷ እያለች አብርሃም ከሩታ ጋር እንዲሆን ፍላጎቱ አይደለም። እኔ የልጁ እኮ አክስት ነች አይደለ? ቢያንስ እንደዚህ የወንድሟ ልጅ በአባት እጅ እንዳያድግ ምን ያክል እኔ አላውቅም። ራሳቸውን እንዴት ነው የሚቆጥሩት? ከኛ ጋር እንዳይገናኝ የእናንተ ጉዳይ ነው የሚያሳስበው፣ የእነሱ ህይወት መቃናት ነው የሚያሳስበው። እናንተ እኮ የራሳችሁ ህይወት አላችሁ፣ ቤተሰብ አላችሁ። ይሄ ልጅ ቤተሰብ አይኖረው፣ እሷ ቤተሰብ አይኖራት። ምንድነው ሀሳባችሁ? ራሱ ይወስናል። አሁን ደህንነቱ ስለሆነ የሚያሳስበን ቤተሰብ ጋር ይዘነው እንሄዳለን። እሺ ችግር የለም። በቃ የሚያስማማ ነው ያለው። አንቺንም የሚያስጨንቅሽ እሷ ጋር ሲሆን አይደለ? አዎ፣ ግን ደግሞ ቤተሰቡ ጋር ሆኖ እሷ እረፍት ትሰጠዋለች ወይ ነው እንደገና ለኛ ተይደ በቃ ይዛችኋለች። ገባችሁ? ዴቭንና ቡዜን ከመያዞች ምንም አማራጭ የላትም ሄርሜላ። እነሱ በሚሉት ካልተስማማች እንደምጣጣው ስለምታውቅ እሺ አለች። ደስ ባይላትም እየከፋትም ደስተኛ እንዳልሆነች እኮ ከፊቱ ያስታውቃል። ግን ከነሱ ጋር ከተጋጨች ይቺ ልጅ ብቻዋን ነው የምትቆመው፣ ማንም የላት። ቡዜንም ልታጣት ነው። ስለዚህ ባትፈልግም ተስማማለች። ስለዚህ በነ ቡዜና በነ ዴቭ አይን ደግሞ ምን ያክል ሄርሜላ ከፍ ብላ እየታየች እንደሆነ አስቡት። ስለዚህ ሩታም መጠንከር
መበርታት ይኖርብሻል። ነገሮች ከቁጥጥራቸው ሳይወጡ ማለት ነው። ከሀገር እንወጣለን ምናምን እያሉ ነው እንግዲህ የምናየው ይሆናል ወደፊት። ፋሚሊስ የዛሬው ቪዲዮ እንደዚህ እያለ ተጠናቋል። በሚቀጥለው ከኔ ጋር በድጋሚ እንገናኛለን። አካውንቱን ሰብስክራይብ ማድረግ አይረሳ። ቪዲዮንም ላይክ ማድረጋችሁን እንዳትዘነጉ። የዛሬው ቪዲዮ ይመስላል። ይመቻል።